ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። አብራችሁን ቆዩ። የመሬት አያያዝና አጠቃቀም ስርዓት በማሻሻል ምርትና ምርታማነትን ለማረጋገጥ በትኩረት ሊሰራ እንደሚገባ የጎባ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ገለጸ። ጽህፈት ቤቱ ድርጅት በተገኘ የገንዘብ ድጋፍ ለዘርፉ ባለሙያዎችና ለሌሎች ባለድርሻ አካላት ስልጠና ሰጥቷል። ስልጠናውን በንግግር የከፈቱት የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አለማየሁ አምቦ ያለውን መሬት በተገቢው በመጠቀምና በማልማት ምርትና ምርታማነትን ለማረጋገጥ ከመቼውም በበለጠ በቅንጅትና በቁርጠኝነት መስራት ያስፈልጋል ብለዋል። አቶ አለማየሁ አክለው በወረዳው የሚታየው የመሬት አያያዝ ተገቢ ባለመሆኑ መገኘት የሚገባው ምርትና ጥቅም እየተገኘ አለመሆኑን ጠቁመዋል። በመሆኑም ተሳታፊዎች ከስልጠና ያገኙትን ዕውቀት ወደ ተግባር በመቀየር ውጤታማ መሆን እንዳለባቸው አሳስበዋል። የፕሮጀክቱ አስተባባሪ አቶ አስቻለው አለማየሁ በበኩላቸው ፕሮጀክቱ ህብረተሰቡን ተጠቃሚ ለማድረግ የተለያዩ ድጋፎችን እየተደረጉ መሆኑን ገልጸው ይህንን ወደ ተሻለ ደረጃ ለማድረስ የሁሉም ባለድርሻ አካላት የነቃ ተሳትፎ አስፈላጊ መሆኑን ተናግረዋል። የዘገበው የጎባ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የእንሰትን ጥቅም በመገንዘብ በስፋት አልምተው የተጠቀሙ መሆናቸውን የጌሻ ወረዳ የሺቲ ቀበሌ አርሶ አደሮች ተናገሩ። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት በበኩሉ በበጀት ዓመቱ ከ3400 ሄክታር በላይ ማሳ ላይ እንሰት ለማልማት አቅዶ እየሰራ መሆኑን አስታውቋል። ከቀበሌው አርሶ አደሮች መካከል አቶ ምሩ ገብረ ማርያምና አቶ አባደፋር አዶ የእንሰት ጠቀሜታን በመረዳት በትኩረት እየሰሩ መሆናቸውን ተናግረዋል። እንሰት ከምግብነት በተጨማሪ የገቢ ምንጭ ሆኖ ያገለገላቸው መሆኑንም አስረድተዋል። የሺቲ ቀበሌ የግብርና ባለሙያ አቶ ግርማ በቀለ በበኩላቸው እንሰት ድርቅን ለመከላከልና የምግብ ዋስትናን ለማረጋገጥ ፋይዳው የጎላ መሆኑን ተናግረው እያንዳንዱ አርሶ አደር ግማሽ ሄክታር ማሳ እንዲያለማ ርብርብ እየተደረገ መሆኑን ገልጸዋል። የጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ታደሰ ተካ በወረዳው 12470 ሄክታር ነባር የእንሰት ልማት መኖሩን ገልጸው በበጀት ዓመቱ 3400 ሄክታር ለማልማት ታቅዶ በእስካሁኑ 1992 ሄክታር መልማቱን ተናግረዋል። የእንሰት ልማት የምግብ ዋስትናን ከማረጋገጥ ባለፈ የአየር ሚዛን ለመጠበቅ ፋይዳው የጎላ መሆኑን በመረዳት አርሶ አደሩ የማልማቱን ሂደት አጠናክሮ መቀጠል እንዳለበት ኃላፊው አሳስበዋል። የዘገበው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። የብልጽግና ፓርቲ በሚያከናውናቸው ተግባራትና እንደ ሀገር እየተመዘገበ ባለው ውጤት የሴቶች ሚና ከፍተኛ መሆኑ ተገለጸ። በካፋ ዞን የብልጽግና ፓርቲ የሴቶች ሊግ የዞን ማዕከል አንደኛ ዙር የመንግስት ሰራተኛ የፓርቲ አባላት ኮንፈረንስ አካሂዷል። ምረታ ብርሃኑ ተጨማሪ አላት። ከአጠቃላይ የህዝብ ቁጥር ከፍተኛውን ድርሻ የሚይዘው የሴቶች ቁጥር በእያንዳንዱ የልማት ስራዎች ላይ ሲሳተፉ ለሚገኘው ውጤት አበርክቷቸው ከፍተኛ ነው። የብልጽግና ፓርቲ የሴቶች ሊግ ከእናት ፓርቲ ጎን ለጎን በመሆን የፓርቲውን ተግባር እያከናወነ ይገኛል። የሴቶች ሊግ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ታገኝ ወልዴ በመድረኩ ባደረጉት ንግግር አደረጃጀቶችን ማጠናከር የሴቶችን ተጠቃሚነት ለማረጋገጥ ጉልህ ሚና እንዳለው ጠቅሰዋል። የከፋ ዞን ብልጽግና ፓርቲ ፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ የአባላት ቁርጠኝነትና ተነሳሽነት የፓርቲውን ራዕይ ከግብ ለማድረስ ወሳኝ እንደሆነ ተናግረዋል። አቶ ታከለ አክለውም የብልጽግና ፓርቲ በሚያከናውናቸው ተግባራት በሚያስመዘግባቸው አመርቂ ውጤቶች ውስጥ የሴቶች ሚና ከፍተኛ ነው ብለዋል። እንደ ሀገር የሴት አመራሮች ቁጥር ከወንዶች እኩል ሆኖ የፓርቲውን መሪነት በመያዝ የተሻለ ተግባር እያከናወነ መሆኑ ይታወቃል። እነኚህን ሴቶች በማበረታታትና ሌሎች ተተኪ አመራሮችን ለማፍራት የተሰራ ነው ብለዋል። የአደረጃጀት መመሪያና ደንብ ሰነድ በፓርቲው የሴቶች ሊግ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ታገኝ ወልዴ ቀርቧል። በቀረበው ሰነድ ዙሪያ ውይይት ተደርጎበታል። ከተነሱ ሀሳቦች መካከል የሴቶችን ሊግ ለማጠናከር በየተቋሙ የተዋቀሩ አደረጃጀቶችን ማጠናከርና የተለያዩ የአቅም ግንባታ ስልጠናዎችን መስጠት ያስፈልጋል የሚልና መረጃዎችን በተደራጀ አግባብ በመያዝ የፓርቲውን ራዕይ ማሳካት ይገባል የሚሉ ይገኙበታል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ታዬ ሴቶች በተግባር ብቻም ሳይሆን በውሳኔ ሰጭነት ቦታዎች ላይ በስፋት ለመሳተፍ በቁርጠኝነት ልንሰራ ይገባናል ብለዋል። መንግስት ባስቀመጠው ስትራቴጂ መሰረት ሴቶች በአሁኑ ሰዓት በሁሉም ልማታዊ ተግባራት በሚሳተፉበት ልክ የውሳኔ ሰጭነት ቦታዎችንም ይዘው መታገል አለባቸው ብለዋል። በመጨረሻም የሴቶች ሊግ መሰረታዊ ድርጅት አመራሮችን እጩ በማድረግና በማጽደቅ ኮንፈረንሱ ተጠናቋል።
የኦንኮሰርኪያሲስ በሽታን ለመከላከል በተደረገው ዘመቻ እስካሁን ከ1 ሚሊዮን በላይ ዜጎች ከበሽታ ነፃ ማድረግ መቻሉን በካርተር ሰንተርስ ኢትዮጵያ የደቡብ ምዕራብ ሪጅን ፕሮጀክት አስታወቀ። ከታህሳስ 12 እስከ 19 2017 ዓ.ም በሚደረገው የኦንኮሰርኪያሲስ በሽታ የመከላከል ዘመቻም ሁሉም ባለድርሻ አካላት የበኩሉን ድጋፍ እንዲያደርግ የፕሮጀክቱ ስራ አስኪያጅ አቶ ዮሐንስ እሸቱ ጠይቀዋል። አንተነህ ፍቃዱ ካርተር ሰንተር ኢትዮጵያ የተሰኘው ግብረሰናይ ድርጅት የኦንኮሰርኪያሲስ በሽታን ለመከላከል ያደረገው ዘመቻ 20 ዓመታትን አስቆጥሯል። ካርተር ሰንተር ኢትዮጵያ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ማስተባበሪያ ጽህፈት ቤት ስራ አስኪያጅ አቶ ዮሐንስ እሸቱ የኦንኮሰርኪያሲስ በሽታን በተመለከተ እና የሚሰሩ ስራዎችን ተናግረዋል። ኦንኮሰርኪያሲስን ፕሮግራም በተመለከተ የሚሰሩ ስራዎች በእኛ አካባቢ በተለይ ከፋና ሸካ አካባቢ ላይ የረጅም ጊዜ ታሪክ ያለው ፕሮግራም ነው። ሌሎችም የደቡብ ምዕራብ ክልል ውስጥ የሚገኙ ዞኖች ያው በተወሰነ መልኩ እንደ ከፋና ሸካ ባይሆኑም የረጅም ጊዜ ታሪክ ያላቸው ናቸው። የኦንኮሰርኪያሲስ ፕሮግራም እንግዲህ ሲከናወን በተለያየ መንገድ ኢንተርቬንሽኑ የሚከናወን ነው የሚሆነው። እስካሁን ድረስ በተሰሩ ስራዎችም ያው መገኘት ያለባቸው ውጤቶች ተገኝተዋል። ከነዚህም ውስጥ እንግዲህ የረጅም ጊዜ ሲሰራ አንደኛውና ትልቁ ስራ የሚሰራው የዘመቻ ፕሮግራም ነው። መድኃኒቱን ለመመለከተው አካል ማድረስና በአግባቡ እንዲጠቀሙ የማድረግ ስራ ነው ሲሰራ የነበረው። ኦልሞስት ከ20 ዓመት በላይ በከፋና ሸካ አካባቢ ላይ የመድኃኒት ስርጭት ተከናውኗል። በተሰሩ ስራዎች ብዙ መዋቅሮች ሕክምና የሚያቆሙበት ደረጃ ላይ መድረሳቸውንም አንስተዋል። በተለይ ደግሞ ከፋ ዞን ውስጥ ስናይ ካሉን 17 መዋቅሮች ኦልሞስት ወደ 8 የሚሆኑ መዋቅሮች ሕክምና የሚያቆሙበት ደረጃ ላይ ደርሰው አሁን ከሕክምና በኋላ የሚሰሩ ስራዎች እየተሰሩ ነው ያሉት ማለት ነው። 8ቱ መዋቅር ላይ የተቀሩት 9ኙ መዋቅርም የበሽታው ስርጭት በከፍተኛ ሁኔታ ቀንሶ አሁን ባሉበት ደረጃ እንደውም አብዛኛዎቹ ወረዳዎች በቀጣይ ጥቂት ዓመታት ውስጥ ሕክምና የሚያቆሙበት ደረጃ ላይ ይደርሳሉ። ያው ሕክምና አቆሙ ማለት ደግሞ በሽታው ሙሉ በሙሉ ጠፋ ማለት ሳይሆን ሕክምና ከቆመ በኋላ የሚያስፈልጉ ስራዎች ከ3 እስከ 5 ዓመት ይሰራሉ። እነዚህ ስራዎች ያው በእንግሊዝኛ ጥሪያቸው ፖስት ትሪትመንት ሰርቬላንስ ነው የሚባሉት። የድህረ ሕክምና የዳሰሳ ጥናቶች ይሰራሉ ማለት ነው። ይሄ የዳሰሳ ጥናት ከ3 እስከ 5 ዓመት ተሰርቶ የበሽታው መጥፋት ሙሉ በሙሉ በዛ ዳሰሳ ጥናት ከተረጋገጠ ኦልሞስት ከአካባቢው በሽታው ጠፍቷል የሚለውን ሰርቲፋይ ልናደርግ እንችላለን። ሶ ህክምናው የሚቆምበት ደረጃ ላይ ደረሰ ማለት ሙሉ በሙሉ በሽታው ጠፋ ማለት ሳይሆን ከሰዎች ወደ ሰዎች የማይተላለፍበት ደረጃ ላይ ደረሰ የሚለውን አመላካች ስለሆነ ለ5 ዓመት ህክምናው ይቆምና ከዛ በኋላ የዳሰሳ ጥናቶች ተሰርተው ሙሉ በሙሉ በሽታው ማጥፋቱን ማረጋገጥ የሚቻልበት ሁኔታ ነው ያለው ማለት ነው። አቶ ዮሐንስ አክለው ከ1 ሚሊዮን በላይ ዜጎችን ከበሽታ ነፃ ማድረግ ተችሏል ነው ያሉት። ደግሞ የኦንኮሰርኪያሲስ ፕሮግራም መሬት ላይ ባለው የህዝብ ቁጥር የሚሰራ ፕሮግራም ከመሆኑም የተነሳ እስካሁን ድረስ በሰራናቸው እንደ ክልላችን ኦልሞስት በመዋቅር ደረጃ ካሉን አሁን ባለው አፕዴትድ የሆነ መዋቅር 49 መዋቅሮች አሉ። ከነዚህ 49 መዋቅሮች 15ቱ መዋቅሮች ህክምና አቁመዋል። እነዚህ 15ቱ መዋቅሮች ደግሞ ያላቸው የህዝብ ቁጥር ኦልሞስት ወደ 1 ሚሊዮን አካባቢ የሚሆን ህዝብ ከህክምናው ነፃ የሆነበት ሁኔታ ነው ያለው። ከህክምናው ነፃ ሆኑ ማለት በሽታው ሙሉ በሙሉ ጠፍቷል የሚለውን ማረጋገጫ ስላልሆነ የክትትልና ግምገማ ስራዎች ይሰራሉ። የድህረ ህክምና የዳሰሳ ጥናቶች ይሰራሉ። የነዚህ ውጤት ላይ ተመስርቶ ነው በሽታው ጠፍቷል የሚለውን አመላካች የሆነ ውጤት የሚያስገኘው ማለት ነው። የዘንድሮ ዘመቻ ፕሮግራም ከታህሳስ 12 እስከ 19 2017 ዓ.ም የሚካሄድ መሆኑን የተናገሩት አቶ ዮሐንስ ስራው በጤና መዋቅር ብቻ የሚሳካ ሳይሆን ሁሉም የራሱን አስተዋጽኦ ማበርከት አለበት ብለዋል። በዘመቻ ለማህበረሰቡ የመድኃኒት ስርጭቱን በአግባቡ ማድረስ ነው። ሁሉም የሚመለከታቸው አካላት ወይንም በእድሜም በጤናም በማንኛውም መገምገሚያ መስፈርት መድኃኒት መውሰድ ያለባቸው ሰዎች እንዲወስዱ የማድረግ ስራ ነው። ስለዚህ ከሚከናወኑ ስራዎች የመጀመሪያዎቹ ስራዎች እንግዲህ ቅድመ ዘመቻ ላይ የሚሰሩ ስራዎች ናቸው። ቅድመ ዘመቻ ላይ እንግዲህ ከሚሰሩ ስራዎች አንዱና ዋነኛው የግብአት መድረስን ማረጋገጥ ነው። እሱን እንግዲህ ሁሉም መዋቅሮች ላይ መድኃኒት የሚያስፈልጋቸው አካባቢዎች ላይ አረጋግጠናል። ኦልሞስት ወደ 44 የሚሆኑ መዋቅሮች በክልላችን ካሉት ቀጣይ ላይ የሚታከሙ አካባቢዎች ስለሆኑ ለነዚህ
የመድኃኒት ስርጭቱንና ግብአት በአግባቡ መድረሱን የማረጋገጥ ስራ ተሰርቷል። ከዛ በመቀጠል ደግሞ በዞናል ደረጃ ወይንም በዞን ደረጃ የሚሰጡ ስልጠናዎችን ለጤና ባለሙያዎችና ለሚመለከታቸው አካላት ስልጠና መስጠት ነው። ይሄንንም በአግባቡ በ6ቱ መዋቅሮች ላይ አከናውነናል። ቀጣይ ደግሞ በዞን ደረጃ የሰለጠኑ ባለሙያዎች ወርደው በወረዳ ደረጃ የጤና ኤክስቴንሽን ባለሙያዎችና የቀበሌ ሊቀመናብርትን የማሰልጠን ስራ ነው የሚሰራው። ያም በአግባቡ 44ቱ መዋቅር ላይ ተከናውኗል። አሁን እንግዲህ ዘመቻው ማከናወን ላይ ነው ያለነው ማለት ነው። ስለዚህ ዘመቻው ከታህሳስ 12 ጀምሮ እስከ 19 በተከታታይ ለአንድ ሳምንት የሚቆይ ስለሆነ ሁሉም የሚመለከተው አካል በአካባቢው ካሉ የመንደር መድኃኒት አዳዮች ያው በነፃ የሚሰጥ መድኃኒት ከመሆኑም ጋር አብሮ አያይዘው በየአካባቢያቸው በነቂስ እየወጡ መድኃኒቱን እንዲወስዱ መልእክቴን አስተላልፋለሁ ማለት ነው። በቦንጋ ከተማ የ02 ቀበሌ ወጣቶች ለአካባቢ ሰላምና ደህንነት እንዲሁም የልማት ስራ ውጤታማነት የድርሻቸውን እየተወጡ መሆናቸውን ገለጹ። የቀበሌው አመራርና ነዋሪዎችም ለወጣቶቹ እንቅስቃሴ አስፈላጊውን ትብብር እያደረጉ መሆናቸውም ተመላክቷል። ናስር ተማም ያዘጋጀውን ዘገባ ብሩክታይት ብርሃኑ ታቀርበዋለች። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የቀበሌ ወጣቶች በሰጡት አስተያየት ልማትን ማረጋገጥ የአንድ ወገን ድርሻ ብቻ ሳይሆን የሁሉም ተሳትፎ የሚጠይቅ መሆኑን ጠቅሰው በዚህ ረገድ የቀበሌያቸውን ልማት ለማፋጠን የበኩላቸውን እየተወጡ መሆኑን ገልጸዋል። እና ቀበሌ ላይ ብዙ ስራ እየተሰራ ነው። ለምሳሌ የአረጋውያን ቤት ግንባታ እየገነባን ነው። የወባ ወረርሽኝ የሚያስቸግር የሚቀመጡ ኩሬዎችን እያጠፋናቸው ነው፣ እየደፈንን ማለት ነው። ቦይ እያወጣን ልማት እንሰራለን። ከዛም አልፎ አሁን ሀገራችን ላይ በጣም አስቸጋሪ የሆነውን እንደ ቀልድ እያየን አስቸጋሪ የሆነውን HIV ኤድስ ምርመራ በቅርቡ ያደረግነው አለ። 20 ወጣቶችን HIV አስመርመናቸዋል፣ ስልጠና ሰጥተን። እንግዲህ እነዚህና ተጓዳኝ ስራዎችን እያገዘን እንገኛለን። በክረምት ጽዳት አጽድተናል። ወደ ታች በቀበሌ በኩል ጽዳት አጽድተናል። ዲች ቦይ ያለውን ውሃ ሲቀመጥ በክረምት ዲች ቦይ ላይ ውሃ የተቀመጠውን እያየን ያፈረስን በዚህ ክረምት የሰራነው መረጃዎችም አሉ። ይሄን ሁሉ ሰርተናል። በዚህ ክረምት ልማት ላይ የተለያዩ ዲሽ ቦዮችን እናጸዳለን። ቆሻሻ ተሰብስበው ባንድ እናቃጥላለን። አንዳንድ እናቶች አረጋውያኖችን እንረዳለን። ከዛ የግንዛቤ ማስጨበጫ ተግባራቶችን እናደርጋለን። በየሆስፒታሉና በየአንዳንድ ቦታ ሄደን የተቸገሩ ማያቁ እንትምችን ሄደን እየረዳን እናስተባብራለን። ልማት እውን የሚሆነው ሰላምን ማስከበር ሲቻል ነው ያሉት ወጣቶቹ ይህንን ቀዳሚ ተግባር አድርገው እንደሚሰሩ አስታውቀዋል። በእኛ አካባቢ ሮንድ የሚባል አለ፣ የማታ ጥበቃ ማለት ነው። በዛ መሀል ፓትሮል ቅኝት አለ። ፓትሮል ቅኝት ማለት ማታ የፖሊስ አጋዥ ነው አንጸባራቂ ለብሰው በየአካባቢው የሚወጡ አሉ። በዚህ መሀል ያው 10ሩም ቀጠና ላይ የተመረጡ ወጣቶችም አሉ። ከጦር ግንባር የተመለሱ ማለት የመከላከያ ተመላሾችም አሉ። ትላልቅ የአካባቢ ኖሬ አዛውንቶችም አሉ። እነዚህ ሁሉ ተመልምለው የሚወጡት ሮንዶች ጋር አብረው እገዛ ያደርጉ ይገኛሉ። የቀበሌ ሰላምና ጸጥታ ላይ በፓትሮል መሪዎች ጋር አብረን በመቀናጀት ያለው በሰፈራችን ያለው ጸጥታ አብረን አግዘን ሰላምን እያመጣን ሰላም የማያመጣውን እያመጣን እየመከርን ወደ ሰላም እየመለስን ያለው ጊዜ ይሆናል። በራስ በኩል ብዙ ሰዎችን አሁን ሰላም የማያመጡትን ከሀገሪም ሆነ ከዚህ አካባቢም ሆነ ያሉትን ኢንፎርሜሽን ሰምቼ ሁሉ ጊዜ እየመከርን በቀበሌ ደረጃ አመተን እየመከርን እያስመከርን እየሰራን መሆናችን ይታወቃል። በመጨረሻም ለስራው ውጤታማነት የቀበሌው አመራርና ማህበረሰቡ አስፈላጊውን ድጋፍ እያደረገ መሆኑን አስረድተዋል። ቀበሌያችንም ብዙ እድሎችን እየፈጠረ እንደሆነ ለምሳሌ በመዳበሪያ በተፈጥሮ መዳበሪያ ቀደም እንዳልኩ እነዚህ ዌስቴጅ የሆኑ ያገለገሉ እቃዎችን እንደገና ሪሳይክል አድርገ ከመስራት አንፃር ያው ከከተማ ግብርና አንፃር ከአካባቢ ጽዳት አንፃር እንደዚህ አይነት ብዙ ስራዎችን እየሰራ ነው። ከኛ ጋር ወርደው አብረው ይሰራሉ። እኛ አሁን የተለያዩ ቆሻሻ ጽዳት ዘመቻ ስንሰራ አብረው ይወርዱና ይሰራሉ። በድጋፍ በኩልም ድጋፍ ይሰጣሉ። በገንዘብም ሆነ በአስተሳሰብ ይረዱናል።
በተያዘው በጀት ዓመት እስካሁን ባለው አፈጻጸም ከ257 ሚሊዮን ብር በላይ ገቢ መሰብሰቡን የቦንጋ ከተማ ገቢዎች ጽሕፈት ቤት አስታወቀ። ጽሕፈት ቤቱ የበጀት ዓመቱን የ5 ወር እቅድ አፈጻጸም ግምገማ አካሂዷል። የዘገበው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ተጨማሪውን ተከታትለን እንመለስ። የቦንጋ ከተማ ገቢዎች ጽሕፈት ቤት የምጣኔ ጥራት ታክስ ትምህርትና ቅሬታ አጣሪ ዳይሬክተር አስተባባሪ ወይዘሮ ትክክል ማሞ የገቢን አቅም አሟጦ ከመጠቀም ረገድ የሚስተዋሉ የህብረተሰቡ የግንዛቤ እጥረቶችን ለመፍታት የበኩላቸውን ሚና እንደሚወጡ ተናግረዋል። የቦንጋ ከተማ ገቢዎች ጽሕፈት ቤት የግብር ህጎች ማስከበር ዋና ስራ ሂደት አስተባባሪ አቶ ባህሩ በላይ እስካሁን ለተመዘገበ ውጤት የአመራሩና ባለሙያው ቁርጠኝነት የላቀ በመሆኑ የተጀመረው መልካም ስራ ተጠናክሮ ሊቀጥል ይገባል ብለዋል። በየዘርፉ የተሰማሩ የግብርና ታክስ ከፋዮች የግብር አዋጁን መሰረት አድርጎ በየወቅቱ ግብር በመክፈል የዜግነት ግዴታቸውን በመወጣት ለሀገር ኢኮኖሚ እድገት የድርሻቸውን መወጣት እንዳለባቸው ተነግሯል። የቦንጋ ከተማ ገቢዎች ጽሕፈት ቤት የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክተር አስተባባሪ አቶ አጥናፉ አዴሎ በመደበኛና ማዘጋጃ ገቢ በ5 ወራት 227 ሚሊዮን 668464 ብር ለመሰብሰብ ታቅዶ 257 ሚሊዮን 800949 ከ24 ሳንቲም ከእቅድ በላይ የሰበሰቡ መሆኑን ገልጸዋል። የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ ለአንድ ሀገር እድገት ገቢ ወሳኝ በመሆኑ ሁሉም ባለድርሻ አካላት በመቀናጀት ገቢን ለማሰባሰብ ተቀናጅቶ በመስራት ሚናቸውን እንዲወጡ አሳስበዋል። በዘመነ የመረጃ ስርዓት የተደገፈ ወቅታዊ ቀልጣፋና ታማኝ የግብር ስርዓት ከመዘርጋት አንጻር በቴክኖሎጂ የታገዘ ስራ በልዩ ትኩረት ይሰራልን ብለዋል። በተደረገው ጠንካራና የተቀናጀ ስራ 250 የደረጃ ለውጥ እንዲሸጋገሩ የማድረግ ስራ የተሰራ መሆኑንና እስካሁን ያለው አፈጻጸም 56% ገቢ በማስመዝገብ ከዞን የተሻለ ደረጃ ላይ በመሆናቸው ይህንን አጠናክሮ እንደሚያስቀጥሉም ተናግረዋል። አሁን ላይ የተመዘገቡት ውጤቶች በቁርጠኝነት አቋም ተወስዶባቸው የተሰሩ በመሆናቸው በመደበኛና ማዘጋጃ ቤት ገቢዎችን በየዘርፉ አሟጦ ለመሰብሰብ የሚያስችሉ አደረጃጀቶችን በመፍጠር በትኩረት ይሰራልን ብለዋል። የህብረተሰቡን የልማት ፍላጎት ከአቅርቦት ጋር ለማጣጣም ገቢን በየዘርፉ መሰብሰብ አማራጭ የሌለው ጉዳይ በመሆኑ የገቢ ስርዓት ማዘመንና ህጋዊ የአሰራር ስርዓት መከተል አስፈላጊ ስለመሆኑም ተጠቁሟል። የቦንጋ ከተማ አስተዳደር ገቢ የተሻለ ውጤት እንዲመዘገብ ያስቻለው የዘመነ የመረጃ ስርዓት፣ የተጠናከረ ስምሪት፣ የክትትል የግምገማና የሪፖርት ግብረ መልስና ህግን የማስከበር ስራ በመሆኑ የተጀመረው የተቀናጀ ስራ ተጠናክሮ እንደሚቀጥልም ተገልጿል። ተማሪዎች በትምህርታቸው ውጤታማ መሆን እንዲችሉ ባለድርሻ አካላት ሁሉም በትኩረት መስራት እንዳለባቸው ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የኢፌዴሪ ትምህርት ሚኒስቴር ደኤታ ወይዘሮ አየለች እሸቴ በዳውሮ ዞን ታርጫ ከተማ አስተዳደር የታርጫ ሁለተኛና ሶሬ አንደኛ ደረጃ ትምህርት ቤቶችን ጎብኝተዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የኢፌዴሪ ትምህርት ሚኒስቴር ደኤታ ወይዘሮ አየለች እሸቴ በዳውሮ ዞን ታርጫ ከተማ አስተዳደር የታርጫ ሁለተኛ ደረጃ ትምህርት ቤትና ሶሬ አንደኛ ደረጃ ትምህርት ቤትን ጎብኝተዋል። በጉብኝት ወቅት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ክብርት ሚኒስትር ደኤታ እስከ ትምህርት ቤት ድረስ ወርዶ ማየታቸው ለትምህርት የተሰጠውን ትኩረት የሚያሳይ ነው ብለዋል። ርዕሰ መስተዳድሩ መምህራንና ሁሉም ባለድርሻ አካላት ተማሪዎች ውጤታማ እንዲሆኑ በቅንጅት ጠንክሮ መስራት እንዳለ ባቸው አሳስበዋል። የፌዴሪ ትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ለታርጫ ሁለተኛ ደረጃ ትምህርት ቤትና ለሶሬ አንደኛ ደረጃ ትምህርት ቤት የትምህርት ቁሳቁስ በለገሱበት ወቅት የነገ ሀገር ተረካቢ የሆኑ ተማሪዎች ጥራቱን የጠበቀ ትምህርት አግኝተው ውጤታማ እንዲሆኑ ሁሉም ባለድርሻ አካላት በትኩረት መስራት እንዳለባቸው ገልጸዋል። የሀገር ሽማግሌ አቶ ተረፈ ገብሬ በበኩላቸው በመምህራን በኩል የተሻለ የሰው ኃይል ቢኖርም ትልቁ ችግር የግብዓት እጥረት በትምህርት ቤቱ መኖሩን ተናግረው አሁን ለተደረገው ድጋፍ ሚኒስትር ዴኤታዋን አመስግነዋል። በጉብኝቱ ወቅት የክልሉ ማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴን ጨምሮ ሌሎች የትምህርት ሚኒስቴር የክልልና የዞን የስራ ኃላፊዎች ተገኝተዋል። የደቡብ ካፒታል ዕቃ ፋይናንስ ንግድ ስራ አክሲዮን ማህበር በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቦንጋ ከተማ ቅርንጫፍ ጽህፈት ቤቱን ከፈተ። ኩባንያው የአገልግሎት አሰጣጡን እያዘመነና ቅርንጫፍ ጽህፈት ቤቶችን በክልሎች በመክፈት የደንበኞችን እርካታ ለማሳደግ እየሰራ መሆኑንም ገልጸዋል። ዘገባው የባልደረባችን በላቸው በላይ ነው። ብሩክታይት ብርሃኑ ታቀርበዋለች። ደቡብ ካፒታል ዕቃ ፋይናንስ ኩባንያ ቅርንጫፍ ጽህፈት ቤቱን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቦንጋ ከተማ በይፋ ከፍቷል። በክልሉ የቅርንጫፍ ጽህፈት ቤት መክፈቻ ስነ ስርዓትን ተከትሎ የኩባንያውን የአፈጻጸም ሪፖርት ያቀረቡት የኩባንያው ማኔጂንግ ዳይሬክተር አቶ ታረቀኝ ባቼ በ4 ክልሎች በ62 ከተሞች ተደራሽ በመሆን አገልግሎት እየሰጠ እንደሚገኝ ተናግረዋል።
ደቡብ ካፒታል ኩባንያ ለጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ያሰራጨውን ብድር 96 በመቶ ማስመለስ የቻለ ኩባንያ መሆኑን አቶ ታረቀኝ አብራርተዋል። የኩባንያው አጠቃላይ ካፒታል 591 ሚሊዮን መድረሱንም አቶ ታረቀኝ በሪፖርታቸው አመላክተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተሰራጨው ብድር እስከ አንደኛው ሩብ ዓመት 93 በመቶ ብቻ ብድር መመለሱንም አቶ ምህረቱ አብራርተዋል። በ2017 በጀት ዓመት በአራቱ ክልሎች ለካፒታል እቃዎች ግዢ 566.7 ሚሊዮን ብር ብድር ለማሰራጨት መታቀዱንና ከዚህም ውስጥ 87.84 ሚሊዮን በደቡብ ምዕራብ ኢትዮጵያ ክልል ለማሰራጨት ታቅዷል ብለዋል። ኩባንያው በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያና በሲዳማ ክልሎች ሰፋፊ መሰረት የሚጥሉ በማኑፋክቸሪንግና ሌሎች ዘርፎች የተሰማሩ ኢንተርፕራይዞቹ የካፒታል እቃ ፋይናንስ አገልግሎት ተጠቃሚ ለማድረግ እንደሚሰራ አብራርተዋል። በቀረበው የመወያያ ሰነድ ተሳታፊዎች ጥያቄዎችን ያነሱ ሲሆን ለተነሱት አስተያየቶችም ከኩባንያው የቦርድ አመራሮች ምላሽ ተሰጥቷል። የደቡብ ካፒታል ኩባንያ የቦርድ ሰብሳቢ የሆኑት በማዕከላዊ ኢትዮጵያ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየው ወልደ ሚካኤል ኩባንያው የትናንት የጋራ አሻራ፣ የጋራ ማደጊያችን፣ የነገያችን ፋና ነው ብሏል። በጥቃቅንና አነስተኛ እንዲሁም በመካከለኛ ኢንተርፕራይዞች ፋይናንስ በማድረግ ብቸኛ የፖሊሲ ተቋም መሆኑን አቶ ስንታየው አንስተዋል። ይህንንም ተከትሎ ኩባንያው እስከ 2014 ዓ.ም 123 ሚሊዮን ብር ብድር ማሰራጨቱንና የሪፎርም ስራዎች ከተሰሩ በኋላ በ2016 ዓ.ም ብቻ 385 ሚሊዮን ብር ለካፒታል እቃ ማበደር መቻሉንም ገልጸዋል። አሁን ላይ ኩባንያው የማበደር አቅሙ 8 ሚሊዮን ደርሷል ያሉት አቶ ስንታየው በክልሎች መካከል ተቋማዊ አገልግሎት ተደራሽነቱና የሚሰጠውን አገልግሎት ፍትሐዊነት ትኩረት ተሰጥቶ ይሰራል ብለዋል። በካፋ ዞን ሳይለም ወረዳ የፖሊስ አመራርና አባላትን ለማጥራት ለሁለት ተከታታይ ቀናት የተካሄደው ግምገማ ተጠናቀቀ። ከተገምጋሚ የፖሊስ አባላት መካከል የወረዳው መንግስት ኮሚኒኬሽን ያነጋገራቸው እንደገለጹት ግምገማ አሁናዊ የአባሉን የመፈጸም አቅምና ያለበትን የስብዕና ደረጃ በመገምገም ለቀጣይ ተግባር የሚያዘጋጅ እንደነበርም ገልጸዋል። ክፍለ ዓለሙ ተጨማሪ አለው። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ዳንኤል ኤፍሬም እንደገለጹት ወንጀልን ቀድሞ ከመከላከል አንጻር የሚከሰቱትን ችግሮች ለመቅረፍና የዜጎችን የሰላም ዋስትና ከማረጋገጥ ባሻገር የሕግ የበላይነት በተገቢው መንገድ ለማስከበር ግምገማው ጉልህ ድርሻ እንደነበረው አስረድተዋል። የፖሊስ ተቋማት በአንዳንድ የፖሊስ አባላትና አመራሮች ዘንድ የሚስተዋሉ የአመለካከት የተግባርና የስነ ምግባር ግድፈቶችን ከማረምና ከማነጽ ባሻገር ወቅቱን የሚመጥንና የህብረተሰቡን እርካታ ለማረጋገጥ የሚያስችል አገልግሎት መስጠት እንዲቻል ብቁ የማድረግ ኃላፊነት እንዳለባቸውም ገልጸዋል። አባላቱ ከመንግስትና ከህዝብ የተጣለባቸውን ኃላፊነት በተገቢው ከመወጣት ባለፈ ወደ ስራ በተሰማሩባቸው ቀጠናዎችም ሆነ የተወሳሰቡ ተልዕኮችን ለመወጣት በሚሰማሩባቸው ጊዜያት የሚያጋጥማቸውን ተግዳሮት መወጣት እንዲችሉ ግምገማው ተጨማሪ አቅም የሚፈጥር መሆኑንም አቶ ዳንኤል አክለዋል። የወረዳው ፖሊስ አዛዥ ኢንስፔክተር ሀብታሙ አየለ በበኩላቸው በየደረጃው ያሉ የፖሊስ አባላትና አመራሮች ለተቋማዊና ሙያዊ ፍቅር ቅድሚያ በመስጠት ህዝብና መንግስትን በቅንነት የማገልገል ሙያዊ ግዴታ እንዳለባቸው ገልጸዋል። አክለውም ከግምገማው ማግስት ጀምሮ አመራሩም ሆነ አባሉ አቅሙን መልሶ በመገንባትና የክትትል አግባቦችን በሚያስፈልገው ሂደት ስኬታማ በማድረግ መንቀሳቀስ እንዳለባቸውም አስገንዝበዋል። ከፊት ለፊት እየቀረቡ ባሉ የገናና የጥምቀት በዓላት ወቅት ሊከሰት የሚችልን የወንጀል ድርጊት የጸጥታ አካላት ከህብረተሰቡ ጋር በመሆን እንዲከላከሉና ከወዲሁ ቅንጅት በመፍጠር መሰራት እንዳለበትም አሳስበዋል። የተቋሙ ማህበረሰብ አቀፍ የወንጀል መከላከል ስራ ሂደት አስተባባሪ ምክትል ኢንስፔክተር አፈወርቅ ምሩ በበኩላቸው የፖሊስ አባሉም ሆነ አመራሩ አመለካከቱ ወቅቱንና ነባራዊ ሁኔታን ያገናዘበ ህገ መንግስትን አክብሮ የሚያስከብር በተግባር አፈጻጸሙ የአገልጋይነት ስሜት ያለውና በስነ ምግባር የታነጸ መሆን ይጠበቅበታል ብለዋል። ምክትል ኢንስፔክተሩ አክለውም ከግምገማው ማግስት ጀምሮ የህብረተሰቡን ደህንነት አደጋ ላይ የሚጥሉ ነገሮች በወረዳው እንዳይከሰቱና ከዚህ ቀደም ያለው ሰላማዊ ሁኔታ እንዲቀጥል የወረዳው ፖሊስ ህዝብን በማስተባበር እንደሚሰራ ገልጸዋል። ከተገምጋሚ የፖሊስ አባላት መካከል የወረዳው የመንግስት ኮሚኒኬሽን ያነጋገራቸው ምክትል ኢንስፔክተር ታደለች ሞረዳና ዋና ሳጅን መንግስቱ ምትኩ እንደገለጹት ግምገማው አሁናዊውን የአባሉን የመፈጸም አቅምና ያለበትን የስብዕና ደረጃ በመገምገም ለቀጣይ ተግባር የሚያዘጋጅ መሆኑን ገልጸዋል። በወረዳው በተካሄደው የፖሊስ አባላትና አመራሮች የግምገማ መድረክ 4 ሴቶችን ጨምሮ 36 የሰራዊት አባላት ተሳትፈዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን የመራው ቤቴል መምሩ አብሬያችሁ ቆይታን አድርጌያለሁ። የስፖርት ዘገባዎች የሚቀጥሉ ይሆናል። ሰላም ቆዩልን።